አጭር መልእክት ከእኔ ከአስካለ ዩቲዩብ ቻናል። የአስካለ ዩቲዩብ ቻናል ሰሞኑን ላይቭ ላይ አልገባም። ታውቃላችሁ፣ የምታውቁ የማታውቁ ደግሞ ሰፖርት ሳረጋችሁ የምትመጡ ለእናንተ ይሄ አይመለከታችሁም። ግን ከኔ ጎን ለነበራችሁ ልጆች ይሄ መልእክቴ ነው። ዩቲዩብ ፕላትፎርሙ ዩቲዩብ ራሱ አልጎሪዝሙ ስለተቀየረ በጥንቃቄ ልትሰሩ ይገባል ማለት ነው። ገባችሁ? ልትሰሩ ይገባል። እንዳገኛችሁ መስራት አይቻልም። ዩቲዩብ ምንድነው የሚፈልገው? ምንድነው የማይፈልገው? መጀመሪያ ተማሩ፣ ከዛን ተግብሩት ማለት ነው። እናንተ በፈለጋችሁት መንገድ ሳይሆን የምትሰሩትን ነገር ልታውቁ ይገባል። አስተማሪ ነገር ከሰራችሁ አስተማሪ ነገሩን ያንን በስነ ስርዓቱ ከታምሌላችሁ ጀምሮ ከታይትላችሁ ጀምሮ ከሁሉ ነገር አንድ ላይ ከምትናገሯት ነገር ጀምሮ ዩቲዩብ እየገመገመ የእናንተን ዩቲዩብ እያንዳንዷን ከመጀመሪያ ቀን ከጀመራችሁ ከከፈታችሁ ጀምሮ የሰራችሁትን ዩቲዩብ ይገመግመዋል። ያንን ደግሞ የማታውቁ ልጆች በራሳችሁ ዓለም የምትሰሩ መጀመሪያ ቆም ብላችሁ ዩቲዩብ ምንድነው የሚፈልገው ብላችሁ ልታውቁ ይገባል። የሆነ ቦታ ላይ ሀፕን ካደረገ በጣም እንዳትሰበሩ ራሳችሁን እየጠበቃችሁ ዩቲዩባችሁን ከፍ አድርጉ ማለት ነው። አሁን ላይ ዩቲዩብ ከነ ድምጻችሁ ያውቃችኋል። ፕሮፋይላችሁ የራሳችሁ መሆን አለበት፣ የሰው መሆን የለበትም። የሰው እያመጣችሁ ለሰብስክራይብ ለላይክ ለምናምን የምትጠቀሙ ልጆች እናንተ በፌክ ነው የሚይዝባችሁ። ጥንቃቄ ልታረጉ ይገባል። ይሄ የኔ የዛሬ መልእክቴ ነው። የምትሰሩ ልጆች በጣም ጎበዝ ልጆች አላችሁ። በጣም ጠንካራ ልጆች አላችሁ። ዩቲዩባችሁን ቼክ አርጉት። ታምሌናችሁን አሳምሩ፣ ርዕሳችሁን አሳምሩ። ከዛ በአንድ ቪዲዮ ቫይራል ትወጣላችሁ። ላይቭ ላይ 4 ሰዓት 5 ሰዓት ስለተቀመጣችሁ ብቻ አይደለም አንድ ቪዲዮ ቫይራል ስለማያወጣችሁ ማለት ነው። ይሄን ይመስላል። መልካም ቆይታ ብያለሁ።